መልእክት ክፍል 5 አላህ ያለ ቦታ ነው ያለው ወይንም ሁሉም ቦታ አለ ለሚሉ አሽዓሪዮች ጀህምዮች አድርሱላቸው። አልሐምዱሊላህ ረቢል ዓለሚን አስሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ወዐላ አሊሂ ወሰሕቢሂ አጅመዒን። አማ ባዕዱ ውድ የተከበራችሁ ወንድም እህቶቼ፣ በባለፈው ላይ አላህ በዛቱ ከዓርሽ በላይ እንደሆነ ሙሉ የሙስሊሞች ስምምነት ያለበት ጉዳይ ነው። ለዚህም ኢጅማዕ ነቅል ያደረጉ ዑለማዎች ብለን እየዘረዘርን ይኸው ዛሬ 14ተኛ ዓሊም ላይ ደርሰናል። ዛሬ የምናነሳው ኢብኑ በጦታ አልዑክበሪ ረሒመሁላህ ታላቁ ዓሊም ኢብኑ በጣህ አልዑክበሪ እሳቸው ይሆናሉ ኢጅማዕ ነቅል የሚያደርጉልን። 387 ላይ የሞቱ ታላቅ ዓሊም ናቸው። ኢብኑ በጣህ አልዑክበሪ ረሒመሁላህ ቃል እንዲህ ይላሉ፣ ወአጅመዐ አልሙስሊሙነ ሙስሊሞች ተስማምተዋል፣ ሚነ ሰሓበቲ ወታቢዒን ተሰሓብዮችም ተሰሓባ ተከታይ ተሆኑትም፣ ወጀሚዕ አህሊል ዑልሚ አጠቃላይ የእውቀት ባለቤቶች ሁሉ ተስማምተዋል፣ ሚነል ሙእሚኒና ተሙእሚኖች አጠቃላይ የእውቀት ባለቤቶች፣ አነላህ ተባረከ ወተዓላ የበላይ የሆነውና መልካመ ብዙ የሆነው አላህ አላ ዓርሺሂ በዓርሹ ላይ ነው ብለው ተስማምተዋል። ፈውቀ ሰማዋቲህ ተሰማዩ በላይ፣ ባኢኑ ሚን ኸልቂህ ተፍጡሮቹ የተለየ ነው፣ ፍጡራኖቹ ጋር የተቀላቀለ አይደለም ማለት ነው። ወዕልሙሁ እውቀቱ ግን ሙሒጡን ያካበበ ነው፣ ቢጀሚዕ ኸልቂህ በፍጡራኖች አጠቃላይ። ላ የእባ ዛሊከ ይህን እምቢ አይልም። አላህ ከዓርሽ በላይ ነው ሲሉት እምቢ አይልም። ወላ ዩንኪሩሁ አይቃወምም ይሄንን ኢላ መን እንተሐለ መዛሂበ ልሑሉልያ የሑሉልያዎችን መዝሃብ የተጓዘ ሲቀር እንጂ አሉ። ሑሉልያዎች አላህ ሁሉ ቦታ ሰፍሯል የሚሉ አጃኢብ የሆኑ ሰለፎች ያከፈሯቸው ቡድኖች ናቸው። አላህ ሁሉም ቦታ ላይ አለ የሚሉ ወሁም እነሱ ሑሉልያዎች ቀውሙን ህዝቦች ናቸው። ዛገት ቁሉቡሁም ልቦናቸው የጠመሙ ህዝቦች ናቸው አሉ። ወስተህወትሁም ሸያጢን ሸይጣናቶች የተቆጣጠሯቸው ናቸው። ፈመረቁ ሚነ ዲን ተዲን የተስፈነጠሩ ናቸው። ወቃሉ እንዲህ አሉ እኒህ ሑሉልያ የሚባሉት ኢነላሃ ዛቱሁ ላ የኽሉ ሚንሁ መካን አላህ እኮ ዛቱ ተሱ አንድ ቦታ እንኳ ባዶ የሚሆን የለም ሁሉም ቦታ ላይ አለ ብለው አሉ። ፈቃሉ እንዲህም አሉ ኢነሁ ፊል አርድ እሱ መሬት ላይ ነው አላህ፣ ከማሁ ፊ ሰማ በሰማይ እንዳለው ሁሉ በመሬትም አለ በዛቱ አሉ። ወሆ ቢዛቲህ እሱ በዛቱ ሓልን ፊ ጀሚዕ አሽያ በሁሉም ነገር ላይ የሰፈረ ነው ብለው አሉ። ወቀድ አክዘበሁም ልቁርአን ነገር ግን ቁርአን አስዋሽቷቸዋል፣ እናንቱ ሸታሞች ቀጣፊዎች ብሏቸዋል። ወሱነቱ ሱናዎችም አስዋሽተዋቸዋል። ወአቃዊሉ ሰሓባ ወታቢዒን ሚን ዑለማኢ ልሙስሊሚን የሶሓባም የታቢዕዮችም ተሙስሊም ሊቃውንቶች ንግግር ሙሉ አስዋሽቷቸዋል። ይሄ ውሸት ነው። አላህ ምድር ላይ በዛቱ የለም። አላህ በእውቀቱና በእይታው ምድር ላይ አለ። አማ በዛቱ ከሆነ ፈሆ ፈውቀል ዓርሽ ተዓርሹ በላይ ነው። መርሐባ። ቀጣይ 15ተኛ ዓሊም አቡ ዑመር አጦል መንክይ አልአንደሉሲ ረሒመሁላህ አቡ ዑመር አጦል መንክዩ አልአንደሉሲይ ዓሊም የሞተው 429 ነው። እንግዲህ ወደዚህ እየመጣን ያለ ነው። ተመጀመሪያው ተ200 ምናምን ዓመተ ሂጅራ ጀምረን 429 ላይ የሞተ ነው አቡ ዑመር አጦል መንክይ ቃለ እንዲህ አለ፣ አጅመዐ አልሙስሊሙነ ሙስሊሞች ሁሉ ተስማምተዋል አለ። ሚን አህሊ ሱነቲ ተሱና ባለቤቶች ዑለማዎች በሙሉ ተስማምተዋል። አለአነ ማዕና ቀውሊሂ እንደዚህ የሚለው የአላህ ንግግር ወሆ መዓኩም እሱ እናንተ ጋር ነው፣ አይነማ ኩንቱም የትም ቦታ ብትሆኑ እናንተ ጋር ነው የሚለው የአላህ ቃል የዚህ ትርጉም በመሆኑ ላይ ተስማምተዋል። ወነህዊ ዛሊከ እኒህንም የመሳሰሉ የቁርአን አንቀጾች አላህ ተናንተ ጋር ነው ያለውን የመሳሰሉ አንቀጾች ትርጉማቸው በመሆኑ ላይ ተስማምተዋል። አነሁ ዒልሙሁ እሱ እውቀቱ ነው አብሯችሁ ያለው። ልብ በሉ፣ ይህንን ተእዊል ይሉታል ጠማማ ጀህምያ አህባሾች። ይሄ ተእዊል ሳይሆን ኢጅማዑል ሙስሊሚን ያለበት ነው። ወሆ መዓኩም አይነማ ኩንቱም የሚለው
በሙስሊሞች ስምምነት በእውቀቱ ነው አብሮን ያለው እማ በዛቱ እዚህ የለም። ወአነ አላህ ተዓላ የበላይ የሆነው አላህ ፈውቀ ሰማዋት ተስማያት በላይ ነው። ቢዛቲሂ በዛቱ ተስማይ በላይ ነው። አላሁ አክበር። እንደዚህ ግልጽ የሆነ ንግግር አለ። ሙስተዊን አላ ዓርሺሂ በዓርሹ ላይ የተስተካከለ የተደላደለ ነው። ከይፈ ሻ እሱ እንደሻው። ወቃለ አህሉ ሱና የሱና ባለቤቶች እንዲህ ብለዋል። ፊ ቀውሊህ እንደዚህ በሚለው የአላህ ቃል ላይ አረሕማኑ ዐለል ዓርሽ እስተዋ ረሕማን በዓርሹ ላይ ሆነ የሚለውን አንቀጽ አነል ኢስቲዋአ ሚነላሂ ዐላ ዓርሺሂ ዐለል ሐቂቃ አነል ኢስቲዋአ የአላህ በዓርሽ ላይ መሆን ሚነላሂ ከአላህ የሆነው እስቲዋ ዐላ ዓርሺሂ በዓርሹ ላይ ዐለል ሐቂቃ በሐቂቃ ነው የሚፈሰረው። ላ ዐለል መጃዝ በቅን የገለጻ ነው አይባልም። እንደ ጀህምያ አህባሾች እንደ አሽዓርያዎች መጃዝ ነው ይሄ ኢስተዋ እኮ መጃዝ ነው ኢስተውላለ ማለት ነው አይባልም። አንተዬ ፈቀድ ቃለ ቀውሙን በእርግጥ ህዝቦች ብለዋል። ሚነል ሙዕተዚለት ወልጀህምያ ተሙዕተዚላና ተጀህምያ የሆኑ ህዝቦች ብለዋል። ላየጁዙ አን ዩሰማ አላህ ሊጠራ አይፈቀድም ቢሃዚህ ልአስማኢ ዐለል ሐቂቃ በእነዚህ ስሞች ላይ በሐቂቃው ሊጠራ አይገባም ብለዋል። ወዩሰማ ቢሃል መክሉቅ ነው እንጂ የሚጠራባት ኻሊቅ በዚህ መጠራት የለበትም ብለዋል የጀህምያና የሙዕተዚላ ቡድኖች። እንግዲህ ልብ በሉ ወንድም እህቶች፣ ተነፍስ እያወጣ ብለን የዑለማዎቻችንን የሊቃውንቶችን ንግግር በደንብ አድርገን እናጣጥመው። እነዚህ ጀህምያ በክፋይ የሆኑ የጀህምያ ጫጩቶች እንዳያታሉን እንደዚሁ ሸር በማድረግ ተባበሩን። ሱናን ለማስፋፋት የሁላችንም እጅ ይኑርበት። አዩሃ ኢኽወቱል ኪራም 16ኛ ዓሊም አቡ ኑዓይም አልአስበሃኒ አቡ ኑዓይም አልአስበሃኒ ይገኝበታል። 16ኛ ዓሊም ኢጅማዕ ነቅል ያደረጉ 430 ላይ ነው እሱ ደግሞ የሞተው። ቃለ እንዲህ አለ ጠሪቀቱና የእኛ ጎዳና ሙንገዳችን ጠሪቀቱ ሰለፍ የሰለፎች ጎዳና ነው። አልሙተቢዒነ ሊልኪታቢ ወሱና ለቁርአንና ለሐዲስ ተከታይ የሆኑ የሰለፎች ጎዳና ነው። ወኢጅማዕ ልኡማ ኡማዎች ህዝቡ የነብዩ ኡማ ሙስሊሙ የተስማማበት ጎዳና ነው የእኛ ጎዳና ይልና ይቀጥላል። ንግግሩ ረጅም ነው። ተናገራቸው ውስጥ ወአነ ልአሐዲት አለቲ ያቺ ሐዲስ ተበተት ፊል ዓርሺ በዓርሽ ላይ የጠደቀችው ሐዲስ ወስቲዋኢ ላሂ ዐለይህ አላህ በዓርሽ ላይ መሆኑንም አስመልክተው የጸደቁ ሐዲሶች የቁሉነ ቢሃ በሷ ይሉባታል፣ ተእዊላ ያደርጓታል። ወዩትቢቱነሃ ያጸድቋታል፣ ሚን ገይሪ ተክይፊን አለምንም ሁኔታ መግለጽ እንደዚህ ነው ብለው ሳይዘባርቁ፣ ወላ ተምሲልን ሳያመሳስሉ እንደ ፍጡር ነው ሳይሉ። ወአነ አላህም ነው ባኢኑ ሚን ኸልቂ ተፍጡራኖቹ የተለየ ነው፣ እዚህ የሰፈረ አይደለም። ወልኸልቁ ፍጡራኖቹም ባኢኑነ ሚን ተሱ የተለዩ ናቸው። አላህ የብቻ ነው፣ ሰዎች የብቻ ናቸው። ይህንን የሚሉበት ጀህምያዎች ፈጣሪና ፍጡር አንድ ነው፣ ሁሉም ቦታ ላይ ሰፍሯል እያሉ እኔ አላህ ነኝ የሚሉ ጠማማ የሱፍያ ሸሆች አሉ። እነዛ ላይ ረድ እያደረጉ ነው። ወመልከልብ ወልኺንዚሩ ኢላ ኢላሁና እንዳለው ኢብኑ ዓረቢያቸው መርሐባ ላ የሒሉ ፊህም በእነሱ ላይ አላህ አይሰፍርም፣ ወላ የምተዚጁ ቢህም በእነሱም አላህ አይቀየጥም አይቀላቀልም። ወሆ ሙስተዊን አላ ዓርሺ እሱ በዓርሹ ላይ ነው። ፊ ሰማኢሂ ታላይ ማለት ነው። ሰማዕ ማለት ለይሰት ሰማዕ መብንያ ሚን ዱኒ አርዲህ መሬቱ ላይ ሳይሆን ምኑ ላይ ነው ያለው? በዓርሹ ላይ ነው። ተኽሪጃቶችን እየረሳቸው አላወጣኋቸውም መሰል 61 ላይ የዚህን የአቡ ኑዓይም አልአስበሃኒ ንግግር 61 ላይ ተመልከቱት። ዘከረሁ ዘሀቢዩ ፊል ዑሉው የመጀመሪያውን ደግሞ የእንትናን የአቡ ዑመር አጦልመንኪ የእሳቸው ደግሞ 60 ቁጥር ላይ እናገኘዋለን። ታች ወጠን ዘከረሁ ዘሀቢ ፊል ዑሉው እንደዚሁ ሌሎችንም ተኽሪጃቶችን ማየት ይቻላል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።